مساكينوش በየአካባቢው ግን በየመንገዱ ወድቀው የሚያገኙት የሚልሱት የሚቀምሱት አጣው በየዶሪው ግን የሚወድቅ በየዶሪው የሚደረግ ገቢ በጣም በርካታና በርካታ ይሄ አግባብ ያልሆነ ነብዩ ሰለላሁ ዐለይሂ ወሰለም አጥብቀው አውግዘዋል። እንደሚታወቀው አላህ ሱብሓነሁ ወተዓላ የነብይነትን ማዕረግ ከሰጣቸው ጀምሮ 13 ዓመት ያክል ሶላት ከመታዘዙ በፊት ለፍተዋል በተውሂድ ቁሉ ላኢላሃ ኢላላህ ተፍሊሑ እያሉ ላኢላሃ ኢላላህ በሉ ትድናላችሁ እያሉ በየበረሃው እየሄዱ ጧይፍ የሚባል አካባቢ ሄደው እንኳን ብዙ ጉዳት ደርሶባቸዋል፣ ተመተዋል። ህፃናት፣ ሴቶች፣ እብዶች ይህን ሁሉ ሰልጠው አስነስተውባቸው ተቃውሞ በድንጋዩ በፍልጡም ተመተዋል። ነብዩ አለይሂ ሰላቱ ወሰላም ከጧይፍ ሲመለሱ ራሴን አላቅ በየቀኑ ሰዓሊ በሚባል አካባቢ ሲደርስ ራሴን አወኩኛል። እንደው ዝም ብሎ ግንባራቸው መመታቸው እየሄዱ ውስጣቸው ተጨንቀው ማለት ነው። ጅብሪል መጣና አታስብ አላህ ተባረከ ወተዓላ ህዝቦች እያሉ ያሉትን አንተ ስታስተምራቸው የሰጡትን መልስ ሰምቷል፣ ምንም አትጨነቅ፣ ያውና የተራራው አዛዥ ባለቤት የሆነ መሊካ መጥቶልሃል፣ የፈለግከውን ማዘዝ ትችላለህ ሲላቸው አሰላሙ አለይካ አላቸው። መሊካው መጣና ምን ትፈልጋለህ? እነኚህ ወገኖች ቢብለው ከሆነ ተውሂድን አንቀበልም ካሉ፣ አላህ በብቸኝነት አናመልክም ካሉ፣ ተውሂድ አንይዝም ካሉ ይህን ሁለት ተራራ አልአኽሸበይን የሚባሉ ሁለት ተራራዎችን ላላትምልህና ልጨርስልህ አላቸው አላሁ ተባረከ ወተዓላ በመላእክቱ አማካይነት ማለት ነው። መላእክቱ ተራራው ታዛዥ ስለሆነ ይህን ልበጽምልህ ሲላቸው ነብዩ ሰለላሁ ዐለይሂ ወሰለም አልፈልግም አሉ። ነብዩ ዐለይሂ ሰላቱ ወሰላም በጭራሽ አልፈልግም አሉ። አርጁላህ አን ዩኽሪጀ አላህ ሚን አስላቢሂም መን ላ ዩሽሪኩ ቢላሂ ሸይአን ምናልባት ከነሱ ከአብራ ክፋያቸው የሚወለዱ መጪው ትውልድ ተውሂድን የሚይዝ ሊመጣ ስለሚችል እነሱ ቢቢሉ እንኳን መጪው ትውልድ ከነሱ የሚፈጠር የሚወለደው ተውሂድ የሚይዝ ሊሆን ስለሚችል አልፈልግም አሉ ነብዩ ሰለላሁ ዐለይሂ ወሰለም። ምን ያሳያል? ልፋታቸው ነው። ተመተዋል፣ ተደብድበዋል ነብዩ ዐለይሂ ሰላቱ ወሰላም። ነብዩላህ ኑህ ዐለይሂ ሰላም እንደሚታወቁት 950 ዓመት ولبث فيهم 1000 سنة إلا 50 عاما من الله تبارك وتعالى كذباتهم مكاكل 950 ሲኖሩ ዳዕዋ ሲያደርጉ ነበር። ይከተክቷቸዋል፣ ይደበድቧቸዋል፣ ይወድቃሉ፣ ፊትና ይነቅላሉ። አይ በቃ ገለነዋል ሙቷል ብለው ከሄዱ በኋላ ቀስ ብለው እያንሰራሩ ይነሳሉ፣ ዳዕዋ ያደርጋሉ። 950 ማለት ከባድ ነው ወንድሞች። ግን ተውሂድን አለመቀበል ቸል ማለት ደግሞ የሚያመጣው መዘዝ ከባድ ነው። አላህ ሱብሓነሁ ወተዓላ በብቸኝነት የምናመልክ ከሆነ አምልኮን በአጠቃላይ ለእሱ ብቻ ያደረግን ከሆነ የቀልብ ሰላም እናገኛለን፣ እረፍት እናገኛለን። አለበለዚያ እረፍት አናገኝም። ተውሂድ ይለካል። ضرب الله مثلا لرجل سلما لرجل هل يستويان الله በቁርአን እንደሚገልጸው ምሳሌ አደረገ በሚገርም ሁኔታ ማለት አንድ ባሪያ አለ ያገለግላል። የሚያገለግለው ደግሞ ለአንድ ሰው አይደለም ለብዙ ሰው ማለት ሹረካው ሙተሻኪሱነ ፊህ በሚል የተለያዩ አገልጋዮች አዛዦች አሉት። እሱ ያገለግላል ለእነኛ ሰዎች ግን ብዙ ናቸው እነሱ። ይሄም የኔን ካልሰራ ይላል፣ ያኛውም ደግሞ የኔን ካልሰራ ሁሉም ይጨቃጨቁበታል። እሱ አዲስ ሰው ነው፣ ለእነኛ ሁሉ ታዛዥ ነው። እስጋችሁታል ለማንኛው ይሆናል። ለዚህኛው ነው ለመፈጸም ያዘዘው ሲሄድና ወደዚህ ይላል ለኛው፣ ወደዛ ሲሄድ ደግሞ ያኛው ተጨቃጨቁበት። ሌላው ደግሞ አንድ አገልጋይ ባሪያ ነው የሚያገለግለው ለአንድ ሰው ነው። ያም አንድ ሰው ሰነ ምግባሩ የተስተካከለ ጥሩ ሐሳቢ የሆነ የሚያዘውና የተለያዩ የተጨቃጨቁ ስነ ምግባራቸው የተበላሸ የሆኑ የሚያዙትና አንድ ሰው የሚያዘው እኩል ናቸው። ታዲያ ሰውየን ይመሰላል ተመሳሳይ በኩል ሲያስቡ ይላል አላህ ተባረከ ወተዓላ እኩል ነው። ስለዚህ ሰኞ ሲደርስ ሰዎቹ ይላል፣ መክሰኞ ሲመጣ ደግሞ ኑር ሁሰይን ይላል።
ሩብ በመጣ ቁጥር ደግሞ አውዱ ይላል። ታያችሁ ለማንኛው ነው የሚሆነው? እውቀቱንም ጉልበቱንም ጊዜውንም ፈሰስ እያደረገ ያለው ለሚጎዳው ነገር ነው። ግን ለአንድ አላሁ ተባረከ ወተዓላ ለእሱ ብቻ ግን ቢታዘዝ ኖሮ ሰላም ያገኛል። الذين آمنوا ولم يلبسوا إيمانهم بظلم أولئك لهم الأمن وهم مهتدون الله تبارك وتعالى بالقرآن እንደሚለው እነኛ ያመኑ ሰዎችና እምነታቸውን በሽርክ ያልቀላቀሉ ጽድት አድርገው እንቅስቃሴያቸውን ንግግራቸውን ለኔ ብቻ ያደረጉ ሰዎች أولئك لهم الأمن የተሟላ ሰላም አላቸው የሚሄዱበት ሀገር የሚያስፈራ አይደለም። ተቀብሩ ጀምሮ እስከዛኛው ዓለም ድረስ ሰላም ናቸው ይላል አላህ ተባረከ ወተዓላ። وهم مهتدون እዚሁ ሲኖሩ ደግሞ እዚሁም እየኖሩ በዱንያ ላይ ደግሞ ቀጥተኛ መንገድ ያዙ ማለት እነሱ ናቸው ሲል አላህ ሱብሓነሁ ወተዓላ ይጠቅሳል። يا أيها الناس ضرب مثل فاستمعوا له إن الذين تدعون من دونه لن يخلقوا ذبابا ولو يستمعوا له وإن يسلبهم الذباب لا يستنقذه منه ضعف الطالب والمطلوب إن أنت سويت هدامتو إلى الله يا أيها الناس ضرب مثل إنه بمثال يقدس كلاتشونو هدامتو فاستمعوا اسمعوا الناس استمعوا إليه ጫብላችሁ ጆሮአችሁ ቀልባችሁ ሰጣችሁ አዳምጡ ማለት ነው። استمعوا إن الذين تدعون من دون الله الله تبارك وتعالى كان يوجب تملكواቸው የሆኑት لن يخلقوا ذبابا ዝንብን አይፈጥሩም ولو اجتمعوا له ألا ተሰባስበው ቢተባበሩ በጉልበትም በእውቀትም በሁሉ ነገር لن يخلقوا ذبابا ولو اجتمعوا له الله نوله يعني ولكن ودان تشتمتوا إن لله عبادا يقولون للشيء كن فيكون بعد الصوفية من لانه الله باروች አሉት እነኛም ባሮች ለአንድ ነገር ሁን ሲሉት ሆኖ የሚገኝ ሆነ እንደዚህ አይነት ባሪ ያላቸው ባሮች አሉት ብለው የወሹት ነገር አለ። አላህ ግን ያለው ምንድን ነበር? إذا أراد شيئا إنما أمره إذا أراد شيئا أن يقول له كن فيكون الله سبحانه وتعالى عند النجر الديون سياسب سيفلك سيشا توني لو أنه ميجنيان إيه الله بهرنا يسمى الجلجاو يسود هنا ينجر الله ግን ይሄ አይደለም ብሎ ደግሞ እየተቃወሙ إن لله عبادا يقولون للشيء كن فيكون እንዲህ ከአላህ ጋር የሚያጋሩ ትልቅ ይሁን ይለይልሽ ነው ያናገር ማለት ነው። አላህ ግን እያለ ያለው ምንድነው? ዝንብም አይፈጥሩም። ዝንብ ቆሻሻ ለቆሻሻ የምትሄድ ትንሽ ፍጡር ነች። ይህችን እንኳን መፍጠር አይችሉም። لا يخلق ذبابا ولو اجتمعوا له وإن يسلبهم الذباب ዝንብ ራሱ ቢልሷቸው እንኳን ወይ ላያቸው ላይ ያለውን ነገር አንስተው ቢወስዱ لا يستنقذوا አያድኑትም ማለት አላህ ተባረከ ወተዓላ ላያቸው ላይ ያለው እንኳን ነጥቋቸው ቢወስዱ ፈጽሞ አይችሉም። وإن يسلبهم الذباب لا يستنقذوه منه ضعف الطالب والمطلوب እንደዚህ አይነትን አካል